Let us start with board cutout, right? To cut PCB board, right? First, you have to select board cut out layer on the drop down menu, right? Second, choose rectangle drawing tool. The third one, draw rectangle cutout on the board on the design area, right? So እስቲ እነዚህ ነገሮች ለማድረግ ማለት ፒሲቢ ቦርድ ላይ የሆነ ፓርት ቆርጠን ለማውጣት ብንሞክር ማለት ነው ምን ማድረግ ነው ያለብን? መጀመሪያ ማድረግ ያለብን ቦርድ ካት ማድረጊያ ሌየርን ከድሮፕ ዳውን ሜኑ ሴሌክት ሬክታንግል ሴሌክት መደረግ አለበት ካት አውት ኤሪያን መስራት። ስለዚህ ወደ ፒሲቢ ሌአውት ከመጣን በኋላ ምንድነው ማድረግ አለብኝ? ከዚህ ውስጥ ይገባና ቦርድ ካት አውት የሚል አለ እሱን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ አይ ቲንክ ቪው ውስጥ ብንገባ right rectangle something nothing okay object yes object ውስጥ ቢገባ የቱ ካገኛለሁ yes place shape የሚል አለ rectangle and place shape right object ውስጥ ገብተን place shape የሚል አለ rectangle እናገኛለን rectangle አምጥተን ለምሳሌ እዚህ አካባቢ መቁረጥ ትንሽ የዚህ ኤሪያ ላይ ቀዳዳ ነገር እንዲኖር ብፈልግ ወይ መቁረጥ ብፈልግ right እቺን ሰራኝ ኦሬዲ ሬክታንግል ድሮ አድርጌያለሁ ማለት ነው ሶ እቺን አሁን ፒሲቢ ቦርድ ላይ እንተብተር ትቆረጣለች ማለት ትቆረጣለች right ሶ ሁለተኛው ቀጥሎ ያለው ቦርድን ከቆረጠን በኋላ route keep out right route keep out የሚባል አለ ምንድነው this allows for clearance between copper and cutout አሁን ከተቆረጠው ኤሪያንና የኮፐርን ዋየር በፒሲቢ ላይ ያለው ኮፐር ዋየርን በሁለቱ መካከል ያለው ክሊራንስ ማለት እንዳይቀራረብ ወይ ካታውት በተቆረጠበት ላይ ኮፐር ዋየር እንዳይሰራበት ክሊር ለማድረግ ነው ወይ ክሊር ለማድረግ የሚጠቅም ነው ሶ የመጀመሪያ ዓላማ ምንድነው since we plan to have copper traces only on the bottom layer ማለት የሚሰራው ፕሮጀክት ወይ ዲዛይኑ የሚሆነው ኮፐር ትሬስ የሚኖረው በቦቶም ሌየር ነው ማለት ነው ስለዚህ ኤሌክትሪካል ኮምፖነንት ቶፕ ሌየር ላይ ነው የሚሆነው ማለት ነው ያ ለመስራት ምንድነው ማድረግ ያለብን switch to the bottom layer with hotkey 2 right hotkey 2 በመጠቀም ለምሳሌ ወደዚህ ቦርድ ከመጣን በኋላ ለምሳሌ ቱን ፕሬስ ባረግ right you can see here እንትኑ ተቀይሯል እዚህ አካባቢ ማየት ትችላላችሁ ቦቶም ነው የሆነው ቦቶም ከሆነ በኋላ ምንድነው የምናደርግበት ቀጥታ ወደ ኋላ እንመጣ ራውት ኤሪያን ወይ ክሊር ለማድረግ ክሊር ሁለተኛው select route keep out layer in drop down menu list on drawing toolbar and select rectangle tool and so ምንድነው የምናደርገው ተመሳሳይ እዚህ መተን ካታውት ባረገብንበት place keep out የሚል አለ ይሄን እንትን ካረገን በኋላ አሁን ከእንደገና ደግሞ rectangle መርጠነው little bit sorry ከእንደገና እንሄደው need rectangle ኦብጀክት ውስጥ ገብተን place shape rectangle እናገኛለን it's good so clear የሚያደርግበት ማለት ኮፐር ትሬስ ሲሰራ ያቺ አሁን የሰራዋትን ክብን ክሮስ ማድረግ አያደርግም ማለት ነው ስለዚህ ከዛ ደግሞ አሁን መውጣት አለበት ምንድነው የሚለው ከዚህ ስዊች አድርገን መውጣት መቻል አለበት press 1 press በማድረግ ለምሳሌ hotkey 1 press ባረግ here you see top layer መጥቷል ማለት ነው top layer መጥቷል